እያንዳንዱን የጸሎት ሰዓት እና ውስጡ ስንጸልይ ምን እንደተከናወኑባቸው ደግሞ አንድ በአንድ እንመልከት። የመጀመሪያው ከሰባቱ ጸሎቶች መካከል የመጀመሪያው ጸሎተ ነግ ወይም የማለዳ ጸሎት። እስኪ የማለዳ ጸሎት በሉ። ሲነጋ የምንጸልየው ጸሎት ማለት ነው። ይህን ጸሎት የምንጸልየው በአራት ምክንያት ነው። ይሄንን በደንብ አድርጋችሁ መስማት ያለባችሁ። ጠዋት ተነስተን ስንጸልይ እነዚህን አራት ምክንያቶች እያሰብን ከጸለይን ሐሳባችን ስጋዊ ወደሆነ ነገር አያደላም፣ መንፈሳዊ የሆነው ነገር ላይ ግን ተጣብቆ እንዲቀር ለማድረግ ነው። አንደኛው የማለዳ ጸሎት የሚጸልየው ጽልመተ ሌሊቱን አርቀህ የጠዋቱን የማለዳ ብርሃን እንድናይ ስለፈቀድክልን እናመሰግናለን ለማለት ነው። ምን እናረጋለን? የመጀመሪያው ማለዳ ጸሎት ምክንያት ስለዚህ ምንድነው? እስኪ ምስጋና ነው። ምስጋና በቃ። ከዛ ቀጥሎ ምን አለ? በዚህ ሰዓት ላይ የምንጸልየው ጸሎት አባታችን አዳም የተፈጠረበት ሰዓት ስለሆነ፣ ጌታችን ወደ መቅደስ የሄደበት ሰዓት ስለሆነ የዮሐንስ ወንጌል ምዕራፍ 8 ቁጥር 2 ላይ ስናነብ ክርስቶስም ወደ ቤተ መቅደስ ሄዶ ነበር የሚልበት ሰዓት የማለዳው ሰዓት ነው። አራተኛው ደግሞ ጌታችን በጲላጦስ ፊት ተከሶ የቆመባት ሰዓት ናት። ይቺ ሰዓት ጠዋት ተነስተን የምንጸልያት ጸሎት ማለት ነው። በዙፋኑ ከሚቆሙ ቅዱሳን መላእክት ጋር የሚመሰገነው ጌታችን ኢየሱስ ክርስቶስ ስለኛ ሲል ግን በጲላጦስ ፊት መቆሙን በዛች ሰዓት እያሰብን እንጸልያለን። ይህ ጸሎት የመቼው ጸሎት ነው? የማለዳው